እስቲ አሁን እንዴት ነው ልትሸጪ ያሰብሽው? ማርኬቲንግ እንትንሽን ስለ ገበያሽ ያሰብሽውን እስቲ ንገሪ። ያው ገበያ ላይ ያሰብኩት ሰው የሚበዛበት ቦታ መምረጤ ነው አንደኛው። ሌላው ደግሞ ለምሳሌ ብዙ ለገዛኝ ሰው መጨመር ሊሆን ይችላል። 9 ለገዛ 1 ቦነስ፣ እንዲሁም ደግሞ ስፔሻል ለገዛ ኖርማል ስፔሻል ሁሉ ጊዜ ለሚጠቀም ከስተመሮችን በመሰብሰብ ነው ያሰብኩት። ስለዚህ ያንቺ ገበያ ቦታ ለምሳሌ ገበያሽ የት ነው ብለሽ ወደ ቃሊቲ አካባቢ ብለሽኛል። ቦታው ምናልባት ሰዎች የሚበዙበት ታክሲ ተራ ሊሆን ይችላል። እዛ ታክሲ ተራው ጋር ደግሞ ምን አይነት ከስተመሮች ነው ሊኖሩ የሚችሉት? ያንቺን ፕሮዳክት ያንቺን እርጥብ ስፔሻል እርጥብ ስፔሻል ኮምቦ ሱፐሩንም ሊመገብልኝ የሚችለው እነማን ናቸው ብሎ ግምት መውሰድ አስፈላጊ ነው ማለት ነው። ስለዚህ የገበያሽ ቦታ ይሄ ከሆነ የገበያሽን ሳይዝ ወይም ደግሞ ስፋት ማየት ተገቢ ነው ማለት ነው። ለምሳሌ ዝም ብሎ አሁን እንደዚህ ነው የምሰራው ብለሽ ዝም ብለሽ ትጃቺ እኔ ለምሳሌ 100 እርጥብ ነው በቀን መሸጥ የምፈልገው የሚል ስታንዳርድ ሴት ልታደርጊ ትችያለሽ። ልክ እንደዚህ ይሄንን ማርኬቲንግ ሳይዝ እንለዋለን ማለት ነው። ሶ ያ ማርኬቲንግ ሳይዝ ምን ያህል አሰብሽ ነው? በቀን ለመሸጥ ያሰብኩት 225 ነው። 225 ምን አሁን ለምሳሌ እርጥብ ስንል በ3 ከፍለናል በዋጋ ስለሚከፋፈል አይደለ? ኖርማል እርጥብ ለመሸጥ ያሰብኩት 150 ነው። ብዙውን የሚይዘው እሱ ነው። ያው ከፕራይስም አንፃር እንደነገርኩክ ያው ከስተመሮቹን ለምሳሌ ተማሪና ሹፌሩ ከዛ በኋላ ደግሞ ወሂን ከስተመሩ ሊገዛ የሚችለው ትንሹ ሊሆን ይችላል። ከዛ ደግሞ በየጊዜው ደግሞ የሚመጡ ከስተመሮች እንዲሁም ደግሞ እንቁላል አቮካዶን የሚፈልጉ ሰዎች ደግሞ ብሩን ደግሞ ትንሽ ከፍ ስለሚል ስፔሻሉን ያሰብኩት 50 ነው። ከዛ ሱፐር ስፔሻሉን 25። አሪፍ። ስለዚህ እነዚህኛዎቹ ናቸው። ስለዚህ አጠቃላይ ስንት ነው ማለት ነው የሚሸጪው? 225። አሁን 225 ከምትሰሪው ኢንቨስትመንት ከምታወጪው ወጪው አንፃር ያዋጣል ወይ መቼ ሊመለስ ይችላል ምናምን የሚለው በኋላ የምናየው ሴሽን ይሆንና የማርኬት ሴግሜንቴሽንሽ ወይም ደግሞ ከፍለሽ ያገኘሻቸው እንትኖች ሞስት ፕሮባብሊ አሁን ለምሳሌ ከሳይዙ ሳይ ኖርማሉን በደንብ መሸጥ ትፈልጊያለሽ ይመስለኛል። ቀጥሎ ስፔሻሉ ነው። ቀጥሎ ደግሞ ትንሿ ቁጥር ሱፐር ስፔሻሉ ነው ማለት ነው። ሶ ሱፐር ስፔሻሉ አንደኛ ማርሽ ነውና የደካከሙ ሹፌር እና እንትን ረዳቶች ወይ ደግሞ የደከመ ተሳፋሪ ወይም የቢሮ ሰራተኛ ምናምን ይበለዋል ብለሽ ነው የምታስቢው። ኢነርጂ ይሰጠዋል እያልሽ ነው። ያንቺ የፈጠራ እንትን አንዱ ንጹህና ኢነርጂ ሊሰጥ የሚችል የተመጣጠነ ምግብ በቀላሉ ያለው በቀላሉ በአፎርደብል በሆነ ፕራይስ አቀርባለሁ ነው። ዳትስ ማርኬት። ኦኬ እሺ፣ እንዴት ነው ለመሸጥ ያሰብሽው? አሁን ለምሳሌ ገበያ ስትራቴጂ አሁን ቅድም አንዱን አልሽ 9ኙን ለሚገዛኝ አንድ መርቃለው ነው። ሌሎች አሉሽ ወይ ነው? ምግብ ላይ ምን አይነት ተሞክሮዎች ናቸው ያሉት? ሰዎች ምግብን አይተው ሊገዙ የሚያስችላቸው ነገሮች ማየት ተገቢ ይመስለኛል። እነዚህና ነገሮች ብናያቸው አንድ ነገር ልንገርሽ፣ እኔ ብዙ ጊዜ ስለማወራ ደንበኛ ያንቺን እርጥብ አይደለም የሚገዛው፣ እርጥቡ ላይ የምትጽፊውን ታሪክ ነው የሚገዛው። ታሪኩን ነው የሚገዛው። አሁን ንጽህናውን ጭንቅላት ውስጥ ይከስትለታል። እርካሽነቱን ወይም ደግሞ አፎርደብል መሆኑን ጭንቅላት ውስጥ፣ ፍጥነቱን በራቦ ጊዜ ምናምን ቶሎ ወይ ደግሞ በቸኮለ ጊዜ ቶሎ የሆነ ነገር ሊያረግበት የሚችለውን ምናምን ውስጡ ምሰሪበትን ቅመሞች ምናምን ከዚህ በፊት ቀምሶ የሚያውቀውን ምናምን እነዚህ ነገሮች አንድ ላይ ጠቀለላቸውና እንደ ታሪክ ጭንቅላት ውስጥ ይይዘዋል። ከዛ በኋላ ነው በእርጥብ በሚባለው ሳንዱች የሚገለጠው የሰውየው ፕሪፈረንስ። አሁን የእንትን የሚገለጸው በእርጥቡ ላይ ነው እንጂ ከፍላጎቱ እርጥቡ በስተጀርባ ታሪኩን ነው የሚገዛው። ያ ማለት ምን መሰለሽ፣ አንድን እቃ ወይም አንድን ሰርቪስ አገልግሎት ሎጂካል ሆነሽ ከመሸጥ ይልቅ ኢሞሽናል እንዲሆኑ አድርገሽ መሸጥ ነው። አእምሯቸውን ከመግዛት ይልቅ ልባቸውን መግዛት ነው ማለት ነው የሚያስፈልገው። ለምሳሌ ቲሸርት አምርቼ የጥጥ ነው ገላ ላይ ምንም አይነት እንትን የማያመጣ እንትን አለርጂ የማይሆን ምናምን እያልሽ ከምትሸጪው
እሳች ላይ የሆነች ነገር ሰውየው የሚወድበትን የሃይማኖትም ሊሆን ይችላል ምናምን አርገሽ ስትሸጪው ያንን ነው የሚገዛው፣ ቲሸርቱን አይደለም ማለት ነው። ሶ ምግቡ ጥሩ ይሁን፣ ሳንድዊችሽ ጥሩ ይሁን፣ በጥሩ ይቀመም፣ ጤናማ ይሁን፣ እንትን ይሁን ምናምን፣ ነገር ግን ልትሸጪ የምትችይው ያንን ከዛ በኋላ ያለውን ታሪክ ነው። ለምሳሌ አንደኛ ማርሽ ያልሽኝ ቅድም የአንደኛ ማርሽ ሱፐር ስፔሻል እንትን ማለት በሾፌሮች ዘንድ መኪና በአንደኛ ማርሽ ነው መንጨቃሽ የምታስነሽው አይደለ? ሶ ይህንን ስታዩ አንደኛ ማርሽ ጋር ያለው ተዛማጅነት ይታየዋልና ደክሞት ከሆነ ምን ብሎት ምናምን ጉልበት እንደሚሰጠው ምናምን አድርጎ ነው የሚገዛው። ስለዚህ እርጥቡን ሳይሆን ሱፐር ስፔሻሉን መሆንነቱን ሳይሆን የሚገዛው ከጀርባው የጻፍሽለት ናሬሽን ወይም ደግሞ ታሪክ ነው ማለት ነው። ሶ ማርኬት ላይ ብዙ ጊዜ ፎከስ የምናደርገው ሎጂካል ከመሆን ይልቅ ኢሞሽናል እንዲሆኑ ደንበኞችሽ ሎጂክን ከመጠቀማቸው ይልቅ ኢሞሽናል እንዲሆኑ ብታደርጊ ሞር ግብሽን ታሳኪያለሽ። የ250 ሽያጭ የሚለውን የዕለቱን የማሳካት ባህሪሽ ከፍተኛ ነው። አንደኛው ይሄ ነው። ሁለተኛው ካራቫን ስለሆነ እንግዲህ ካራቫን ወደ መንገድ አካባቢ ልትቆሚ ነው። ካራቫኑ ዙሪያ ቅመም ሊሸት ይገባል፣ ወይ ደግሞ ምግቡ ሊሸት ይገባል። በሳይንስ 70% በላይ የሚሆኑ ከስተመሮች ምግብ የሚገዙት ከሽታው ተነስተው ነው፣ ከቴክስቸሩ ተነስተው ነው፣ ከቀለሙ ተነስተው ነው። እንደዚህ ነው እና ይህንን ነገር ማድረግ አለብሽ። አሁን ለምሳሌ ፍሬሽ የሆነ ነገር አምርቺ፣ ነገር ግን ወደ ውጭ እንዲሸት ማድረግ አለብሽ። አሁን ለምሳሌ ድምፅም ሊኖር ይገባል። ጭሽ የሚል የመጥበስ ድምፅ ሊኖር ይችላል። የተለያዩ ነገር የመክተፊያ ምናምን ሊኖር ይችላል። ለምሳሌ ስጋ ቤቶች ስትሄጂ አንዳንዴ ምን ያደርጋል? ሸዋ ያደርጋል አለ። ያ ድምፅ ነው እና ጥሬ ስጋ የሚበላውን ሰው በጣም አፒታይቱ እንዲነሳ ያደርገዋል። እሱም ብቻ አይደለም፣ ስጋ ቤቶች ላይ ሲሰቀሉ ካየሽ ስጋ ነጫቅ ምናምን አድርገው አሁን እንደውም እንደ ስዕል ነው የሚሰቅሏቸው እና ያኛው ምስል ከሳቸው ይሆናል እና እንደዚህ እና ማሸጊያሽ በጥንቃቄ የተመረጠ ቀለም ሊሆን ይገባል። ምን ጊዜ ምን ሲያይ የሰላምን የእርጥብ እንትን ውስጡ ቦክሱ ውስጥ መኖሩን የሚያሰው እንትኑን አይቶ ነው፣ ማዳበሪያውን በማየት ማለት ነው፣ ወይ ደግሞ ማሸጊያውን በማየት ብዙዎቹ እንትን ሊያደርጉ። ይሄ ደግሞ ወደ ብራንድ ይዞሽ ሊሄድ ይችላል። አሁን ቃሊቲ አካባቢ ያለው የገበያ ሁኔታ ስታይ በጣም ብዙ አይነት ስትራቴጂዎች ስለሚኖሩት እነዛን ስትራቴጂዎች ቀስ በቀስ የመተግበር ባህሪ ሊኖር ይገባል ማለት ነው። አሁን ቅድም እንዳልሽው ነው። ለምሳሌ ለሾፌሮች የተለየ ኮምቦ ማለት ስፔሻል እርጥብ ሲደመር ውስጡ ቡና፣ ከዛ ደግሞ የማንጎ ስላይስም ሊኖረው ይችላል። እንደነዚህ አይነት እንትኖችን ስትራቴጂዎችን መከተል አስፈላጊ ነው ማለት ነው። ስለዚህ ማርኬቲንግ ላይ በጣም ፎከስ ስታደርጊ ብዙ ኢንግሪዲየንቶች አሉ። አሁን ኬይ ኮንሰፕቱ ማርኬቲንግ ላይ የደንበኞችሽን ልብ እንጂ አእምሮ ለመግዛት አትሞክሪ ነው። ልብ ነው። ልብ ደግሞ ኢሞሽናቸውን ማለት ነው። የደንበኞችሽን ኢሞሽን ነው ስሜት እንጂ ማሰላሰላቸውን እንዳትሞክሪው። ካሰላሰለማ ጊዜ ያለውና ፕሬፈረንሱን እንትን ያደርገዋል። ፕሮፓጌሽን ዲሌይ በጣም ዲሌይ ሊፈጠር ነው ውሳኔ ላይ። ስለዚህ ይሄኛውን ነው መጠቀም ያለብሽ። ደንበኛሽ የስሜት ህዋሳቱን እንዲጠቀም የምታደርጊበትን ስትራቴጂ ማርኬቱ ላይ መመስረት አለብሽ። አንደኛው እሱ ነው። ንጹህ በጣም አትራክቲቭ የሆኑ ቀለማቶችንና የተለያዩ ነገሮችን መጠቀም አለብሽ። ይሄኛው ሌላው እንትን ነው። ሌላው ደንበኞችሽን የምትስቢባቸውን እንደተለያዩ አይነት ያው ለምሳሌ ኩፖን ሊሆን ይችላል። ለምሳሌ የቴሌግራም ቻናል ሊሆን ይችላል። ቴሌግራም ቻናል ውስጥ ያሉ ሰዎች ሲያዙ የተወሰነ ልትቀንሽላቸው ትችላለሽ። ምክንያቱም ቴሌግራም ቻናል ላይ ጋይድድ ከስተመር ይባላሉ። እዛ ሁልጊዜ ታወያዩዋለሽ፣ ሁልጊዜ ስለ ምግቡ ሊያወሩ ይችላሉ። እንደዚህ በጣም መጠንቀቅ ያለብሽ አንዲት ስህተት 100 ምናምን ችግሮችን ይዞ ሊመጣ ነው ምግብ ላይ። ለምሳሌ አንድ ሰው ሲመጣ ለምሳሌ ሰላም የምትባል መታ ካራቫን ውስጥ እንትን ልትገዛ ከሆነና የምታውቂያት ከሆነ ሰላም ይኸው ምግብሽ ደርሷል ወይም ዝም ብሎ ከመስጠት ሰላም ይኸው ምግብሽ ደርሷል ብለሽ ስትሰጫት ሞር ሎያል እየሆኑ ይመጣሉ ማለት ነው። እንደዛ አይነት ነገር መልካም ቀን ምናምን እንደዚህ ምናምን ከፍትፍቱ ፊቱ ይባላል። ባይዘው የኛ ሀገርም አነጋገር አለ።
ያንቺ በጣም መጥፎ ስሜት ላይ አስተናጋጆችሽ በጣም መጥፎ ስሜት ላይ ሆኖ የሚሰጡት ምግብ እንትን አይደለም። ምግብ ራሱ በመጥፎ ስሜት ውስጥ ሲሰራ ሰዎች ላይ ጉዳት ያመጣል፣ ይሰማል። ስለዚህ ምግብ የሚሆንለት እና የማይሆንለት ሰው አይነት አለ እና በደስታና በእንትን ውስጥ ሆነሽ ስትሰሪውና በሀዘን ውስጥ ስትሰሪው አንድ ላይሆን ይችላል። ስለዚህ በጣም መጠንቀቅ ያለብን ምግብ ስራ ላይ አንዲት ስህተት ብዙዎቹን ይዛ ስለምትሄድ ሁልጊዜ ጥንቃቄ ያስፈልጋል። አንድ እሱ ነው። ሁለተኛው ስህተቶችን ቶሎ የማረም ባህሪ፣ ፊድባክን ቶሎ የመስጠት ባህሪ፣ እነዚህ ያስፈልጋሉ ማለት ነው። ተበላሸን ነገር ቶሎ መቀየር፣ በነፃ መስጠት፣ እንደዚህ። በነገራችን ላይ የከስተመሮችሽ ቶለራንስ ሬት ወይም ካፓሲቲ ስህተትሽን ተቀብሎ ለማረም የሄድሽበትን ርቀት የመቀበል ካፓሲቲያቸው መጀመሪያ የሰራሽው ስራ ነው። መጀመሪያ ጥሩ ከሆንሽ መጨረሻ ለስህተትም ቢሆን ጊዜ ይሰጡሻል። ገብቶሻል አይደል? ስለዚህ ወጣም ወረደ መጀመሪያ ጀምሮ ላይ ጥሩ ነገር በጥሩ እንትን የማረም የመሳሰሉት ነገሮችን ይዞ መሄድ ያስፈልጋልና ንጽህና እንደተጠበቀ ነው። ንጽህና አንዱ ክሊነስ እና እንትኑ አንዱ እሱ ነው። ሌላው ፍጥነት ከስተመር በደንብ እንትን እንዲያደርግ አብሶ የመረጥሽው አካባቢ ፍጥነትን የሚጠይቅ አካባቢ ነው። አንድ ሹፌር መኪና አቁሞ ተሳፋሪ አቁሞ ያንቺን እንትን ሊወስድ አይችልም። ከተቻለ ሳይክለኛ፣ ሞተረኛ ምናምን ልጆች እዛው በገቢናቸው ላይ ዴሊቨር ሊያደርጉ ቴሌግራም ላይ ዴሊቨር ሊያደርጉ በሚችሉ መልኩ ማስቀመጥ አለብሽ። አንዱ ኮምፒቲቲቭ አድቫንቴጅ ይሄ ነው። ምክንያቱም ወደ እነሱ በካራቫን ሄደሻል። ወደ እነሱ ይሄ በሚነዳ መኪናው ውስጥ ኪችንሽን ይዘሽ ሄደሻል። ይሄንን ጥንቃቄ ማድረግ አለብሽ። ሌላው ሰው በሚመላለስበት ቦታ ላይ የመቆም ምርጫ ያስፈልጋል ማለት ነው። ተደብቆ ሳይሆን ራስን በደንብ ማሳየት፣ ማታሳይበትን ቦታ እንደምንም ያችን አካባቢ ያስፈልጋል። ምክንያቱም ሰው ሲያልፍ ሲያገድም ምናምን እንትን ያደርጋል። አንዳንዴ መብላት የሚፈልግ ሰው ቆይ በኋላ በላለሁ ብሎ ነገር ግን ኦፖርቹኒቲ ሲያል ሊበላ ይችላል። ዋኪንግ ከስተመር እንደዚህ ይገኛል። ተማሪዎች እንደዚህ ሊያደርጉ ይችላሉ። ሌላው ዴሊቨሪ ነው። ዴሊቨሪ በሳይክል በሞተርና በምናምን ነገር ለቢሮዎችና በተለያዩ አካባቢ እንትን መጠንቀቅ ያለብሽ ይሄ እርጥብ ማለት በጣም ጤናማና ማንኛውም ሰው ሊጠቀምበት የሚችል ምግብ፣ ኃይል የሚሰጥ ፕሮቲን ያለው ከዛ በኋላ ሚነራሎችና የተለያዩ እንትኖች ያሉት ምናምን መሆን አለበት። ይሄንን ይመርጡታል ማለት ነው። ይሄ ነው ያለው እንትን እና ቀጥሎ አሁን ስለ ማርኬቲንግ በጨረፍታ ሚኒ እንትን ተሰጥቶሻል። ቀጥሎ የሚሰጥሽ እንዴት ነው ቡክኪፒንግ ይሄ የሂሳብ አያያዝ የሚለውን ትንሽ ነግሪኝና እንቀጥላለን ማለት ነው።